ናችሁ ወይ? እንዴት ናችሁ? ዲቦራ ነኝ። ዛሬ ሌላ የፀጉር ቪዲዮ እንደዚህ ይዤላችሁ መጣሁ። የዛሬ የፀጉር ቪዲዮ ደግሞ ከዚህ ከክላይ ፀጉር ድርጅት ያነሳሁትን ይሄንን የመሰለ 13 በ4 የሆነ ውብ ፀጉር ነው ማሳያችሁ። ይሄ ፀጉር ማለት ነው ተመልከቱ። ለዚህ ለዊንተር ሆነ ለኦተም ሆነ ተስማሚ ሆነ እንደዚህ የሚያምር ባሊያዥ ሆነ ፀጉር ነው እና በጣም ተወዱታላችሁ ምን ያለ ምንም ጥርጥር። ይሄ ደግሞ አሁን የብላክ ፍራይዴይ ትልቅ ቅናሽ አለ ሰሞኑን በሙሉ ማለት ነው። እነዚህ ቪዲዮዎች መለጥፍላችሁ ሴሎቹ እንዳያመጣችሁ ብዬ ነውና ቪዲዮ ቢበዛ ተመልከቱና ሴሎቹን ተጠቀሙ ልላችሁ ነው። ይሄ ምርጥ የሆነ ይውላችሁ ያኪ ቴክስቸር ነው። ቴክስቸር የሆነ ፀጉር ነው እና ከለሩ እንዴት እንደሚያምር ይታችኋል። ትንሽ ጠቅለል አድርጌ ወደ ላይ አስይዤው አሁን ለቀቅ አድርጌው ነውና ይሄንን የመሰለ የመጨረሻ ውጤት ነው አሁን ያለው። የተለያዩ ስታይሎች አድርጌ አሳያችኋለሁ፣ ትወዱታላችሁ። በድጋሚ ከክላይ ነው ያነሳሁት። ይሄንን ታዲያ ታች ሊንክ አድርጌ አስቀምጥላችኋለሁ። እያንዳንዱ የፀጉሩን ኢንፎርሜሽን ሊንክ አደርግላችኋለሁ። ስለዚህ አይታችሁ ከወደዳችሁት ቀጥታ መግዛት ትችላላችሁ። እውነት ለመናገር ሂውማን ሄር ማለት ነው በጣም ቆንጆ ኳሊቲ ስለሆነ ሄዳችሁ ግዙት፣ ሞክሩት ብዬ እመክራችኋለሁ። እኔ በድጋሚ ያኪ ቴክስቸር ነው እና ደግሞ ሌሱ 13 በ4 መሆኑ እንዳትረሱ። ትንሽ ሌስ ማድረግ የሚያስቸግራችሁ ሰዎች ካላችሁ ይሄ 7 በ5 የሆነ ፀጉር አይደለም፣ ነገር ግን ዌብሳይታችሁ ላይ በሙሉ ማለት ነው 7 በ5 ፀጉሮች ሞልተዋል። እሱንም ከፈለጋችሁ ስለዚህ ዌብሳይቱን ሄዳችሁ ቼክ አድርጉ። ይሄ ፀጉር ብቻ ሳይሆን በአጠቃላይ ዌብሳይቱ ላይ ያሉት ነገሮች ነው ሴል የሚሆኑት። ስለዚህ እኔም ሁላ ሂጄ የተለያዩ ፀጉር ስታይሎች ደግሞ አንስቼ በቅርቡ አሳያችኋለሁ። ሴሉን ተጠቅሜ የገና የኔ የዊግ ሴልም ቢኖርም ቅናሹ በጣም አሪፍ ስለሆነ ማለት ነው የኔ ሴሎች ድረሱን ለመጠበቅ የለባችሁም። አሁን መግዛት ትችላላችሁ። ግዙ የሞክራችኋለሁ። ለምንም የኔ ዛሬ ፀጉር ይሄ ነው። ቀጥታ አብረን እስቲ እንዴት ከአንቦክሲንግ ጀምሮ ስታይል እንዳረኩትኝ። እሺ ጋይስ የዛሬ ፀጉር በድጋሚ ከክላይ ነው የመጣው። እንደምታዩት ቆንጆ የሆነው ፓኬጅ ሆኖ ይሄንን የመሰለ ስጦቶች ማብሪያ አግኝቼ ነበረ። በድጋሚ 13 በ4 የሆነ ፕሪ ኤቭሪቲንግ የሚባል የፀጉር አይነት ነው። እንደምታዩት ሌሱ ተቆርጦ ብሊች ተደርጎላችሁ ነው የመጣው። ስለዚህ ፋውንዴሽን መቀባት ብቻ ነው የሚያስፈልጋችሁ። ይሄንን ገመድ ተጠቅማችሁም በደንብ ኮፍያው ለእናንተ እንዲሆን ማጥበቅ ትችላላችሁ። ስለዚህ ይሄንን መጠቀም እንዳትረሱ። ይሄንን ለማጣበቅ ማለት ነው ከፈለጋችሁ እኒህን ቴፑን መጠቀም ትችላላችሁ። አለበለዚያ በስፕሬይ ጄልም ልታጣብቁ ትችላላችሁ። የኮፍያው አሰራር በድጋሚ የመጨረሻ ቆንጆ ሆኖ ለጭንቅላታችሁ ምርጥ ሆኖ በቃ ፊት እንዲያደርግ ነው የተሰራው። እንደምታዩት ፀጉሩም ይሄ ያኪ ቴክስቸር የሚባል ሆኖ በጣም አሪፍ ነው። ይሄን ሹሩባ ለመስራት 2 ቦታ ለመስራት የመጨረሻ ደስ ይላል፣ ያመቻል እና መጀመሪያ እኔ ቀጥ አድርጌ በደንብ አስተካክየው ላሳያችሁ በሚል ሀሳብ እንደዚህ የዋክስ ስቲኬን ወስጄ ካረኩኝ በኋላ ትኩስ አርጌው ቀጥ ብሎም እንደሚመስል አሳያችኋለሁ። በድጋሚ ይሄንን ታቹ ማለት ነው መተኮስ ሁል ጊዜ እንዳትረሱ፣ ምክንያቱም እሱ ነው የበለጠ ውበት የሚሰጠው። ይሄ ዊግ ከመምሰል ይልቅ እንደናንተ ፀጉር ሆኖ ማለት ነው ጭንቅላታችሁ ላይ ቁጭ እንዲል ይሄ ስቴፕ በጣም ወሳኝ ነው እና ይሄንን እንዳትረሱ። ይሄን ማበጠሪያ እኔ ከአማዞን የገዛሁት ሊንክ አረግላችኋለሁ። ጥያቄ ካላችሁ ታች ኮመንት ላይ ልትጠይቁኝ ትችላላችሁ። ዛሬ ታዲያ የተለያዩ ስታይሎች በድጋሚ 13 በ4 የሆነ ፀጉር ስለሆነ ቆንጆ አርጋችሁ ሌሱን አጣብቃችሁት ወደ ላይ ማስያዝም ትችላላችሁ። ስለዚህ ወደ ላይ አስይዤ የተለያዩ ስታይሎች ልሞክር ብዬ አስቤ ነበረ እና እዚህ ቪዲዮ ላይ ያሳያችኋለሁ። በድጋሚ በጣም ቆንጆ የሆነ ይሄ ትንሽ ፀጉሩ ሲተኮስ ያስተዋልኩት ማለት ነው ሽታ ነበረው እና አንዳንድ ዊጎች እንዲህ እሳት ሲነካቸው ከለር ሆኖ ስለሚመጡ ማለት ነው ካላጠባችሁት ሽታ ሊኖረው ይችላል ትንሽ። ስለዚህ እኔ ሁሌ የምመክረው ይሄን ወስዳችሁ አጥባችሁ በደንብ ከዛ በኋላ ስታይል ብታረጉት ቆንጆ ሽታው ማለት ነው እንደዛ ይሆናል። ስለዚህ አጥባችሁ ማድረግ እንዳትረሱላችሁ ነው። ትንሽ ቤቢ ሄር ሰርችለት የበለጠ ከኔ ግንባሬ ጋር ማለት ነው ብለንድ እንዲያደርግ አድርጌዋለሁ። ከዛ በተረፈ ፀጉር የመጨረሻ ውብ ስለሆነ በድጋሚ ብዙ ስራ አልፈለገም። ቆንጆ አድርጌ የተለያዩ ስታይሎችንም እዚህ ጋር አሁን አሳያችኋለሁ። በድጋሚ ዊጉን ከፈለጋችሁ ታች ሊንኮቹን ቼክ ማድረግ እንዳትረሱ።